ሰላም የፕሮግራም ተከታታዮች ዛሬ ደግሞ ይዤላችሁ የቀረብኳችሁ የፍየል እርባታ ምን እንደሚመስሉ እንዴት እንደሚያምሩ ተመልከቷቸው። እስኪ እነዚህ ፍየሎች የት አካባቢ ይመስላሉ? እነዚህ ፍየሎች የኔ ቢሆኑ ብላችሁ እስኪ አስቡ። ምን አይነት የሕክምና ክትትል ታደርጋላችሁ? እነዚህ ሙክቶች በሙሉ አሁን በቅርቡ ለሚፈሰከው የክርስቶስ ልደት በዓል ቢሆኑ የኔ ምን ያህል ውጤታማ ሆናሉ? ፍየሎችን ማርባት እንግዲህ እዚህ ላይ ነው ትልቁ ትርጉም። የፍየሎችን እርባታ ክትትል በምንሰራበት ወቅት ምን ያህል ውጤታማ ሊያደርገን ይችላል? እንደዚህ ፍየሎችን ዘርዘር አድርገን የምናያቸው ለምንድን ነው? ከነዚህ ውስጥ ተቅማጥ የያዘው አለ፣ ከነዚህ ውስጥ የሚያስነጥሰው አለ፣ ከነዚህ ውስጥ የምግብ ፍላጎቱ የወረደ አለ፣ ከነዚህ ውስጥ የሚያነክስ አለ፣ ከነዚህ ውስጥ ታሞ የሚያቃስት አለ። በደንብ አድርገን ማየት አለብን። በተለይ እያንዳንዱ እንቅስቃሴያቸው የጤናማ ሂደት እንቅስቃሴ መሆኑን ማየት መቻል አለብን። እዚህ ላይ እንደነዚህ አይነት ፍየሎች በጣም አንዱ በአንዱ ላይ የወጣ የተቃራኒ ጾታ ፍለጋ ሰውነታቸው እንዲከሳ ስለሚሆኑ ምን ማድረግ አለብን? ማኮላሸት አለብን። ስናኮላሻቸው ሰውነታቸው አቅም ያገኛሉ። ስናኮላሻቸው ሰውነታቸው ጉልበት ያገኛሉ። ስናኮላሻቸው ሰውነታቸው ምን ይሆናል? ይፈረጥማል። ይሄ የፈረጠመ ሰውነት ነው እንግዲህ ወደ ምን የሚቀየረው? ወደ ገንዘብ የሚቀየረው። ግን እዚህ ለመድረስ ያመጋገባችሁ ሁኔታ ምን መምሰል አለበት? ምን እናበላችኋለን? ምን እናጠጣችኋለን? ፍየሎችን ወደ እርባታችን ካመጣናችሁ በኋላ የምናደርግላቸው ክትትል፣ የአመጋገባችን ስርዓት ምን መምሰል አለበት? የፍየሎች እርባታ መቼ ይጀምራል? አንድ ፍየል ሙክት ለመሆን መቼ ነው የሚጀምረው? እነዚህ እያንዳንዳቸው እንስሶቹ ፍየሎቹ ኪሏቸው ምን ያክላል? አንድ ፍየል ቢያንስ ለእርባታ የሚደርሰው ከ8ኛ ወር ጀምሮ ሊደርስ ይችላል። አንዳንድ ቦታ ላይ ከ6 ወርም ይጀምራሉ። ግን እነዚህ ፍየሎች እንደመጡ ምንድነው የምንሰጣቸው? የአመጋገባቸው ሁኔታ ምን ይመስላል? አመጋገብ ላይ ካርቦሃይድሬት ከፍ ማድረግ አለብን። የካርቦሃይድሬትስ የይዘቱ ከፍ ማለት ምንድን ነው ለእኛ የሚሰጠን ትርጉም? ፍየሎቻችን ቶሎ እንዲደልቡ ያደርጋሉ። የተለያዩ ቅጠላቅጠሎችን፣ ሳሮችን ማብላት ሰውነታቸው እንዲቀየር ያደርግልናል። ክትባትስ ምንድን ነው የምንሰጣቸው? የፒፒአር እንሰጣለን፣ ፔስቴፔቲቲስ፣ የአንትራክስን፣ የአባሰንጋ፣ የፓስቾሮሲስ እንሰጣለን። መቼ እንዴት? እነዚህና ሌሎችንም ለማወቅ ከፈለጋችሁ ወደ ኃይሉ ቤት መታችሁ ለሚቀጥሉት 4 ቀን ስለ ፍየሎች እርባታና ክትትል የሚሰጠውን ስልጠና መታችሁ መውሰድ ትችላላችሁ። እዚህ ስልጠና ላይ እንግዲህ ብዙ ነገር እንማራለን። ፍየሎች ለማርባት እንዴት መጀመር አለብን? ምን ያህል ካፒታል ይበቃናል? በአንድ ጊዜስ 100 ማስገባት አለብን? 50 ይበቃናል? ተሞክሯችን ምን ይመስላል? በአካባቢያችን የፍየሎች እርባታ መስራት ያዋጣል? ለቤተሰቦቻችን፣ ለወንድሞቻችን፣ ለእህቶቻችን እንዲሁም ለአባቶቻችን፣ ለእናቶቻችን የፍየሎች እርባታን ቢገዛላቸው በየአጭር ጊዜ ገቢ ማግኘት ይችላሉ። ብዙ ሰዎች የወተት ላም እርባታ፣ በሬ እርባታ ላይ፣ ግመል እርባታ ላይ እንሰማራ ይላሉ። አዎ በጀቱ ከፍተኛ ነው። ነገር ግን የፍየሎች እርባታ ላይ ስንሰማራ አንድን ላም ከምንገዛበት ብር አንጻር ሲታይ እጅግ በጣም ትንሽ ነው። ስለዚህ ገበሬው አካባቢ ላይ ሄደን አንድን የወተት ላም የምንገዛበትን ብር ፍየሎች ብንገዛባቸው ስንት ፍየሎች እንገዛ? 20፣ 30፣ 25፣ 40 ድረስ ሊገዛልን ይችላል። ግን እነዚህን ፍየሎች ደግሞ 1 ወር ተኩል 2 ወር በማብላት ወደ ገንዘብ መቀየር እንችላለን ነው የሚለው ትልቁና ዋናው ስራ ነው። ስለዚህ የፍየሎች እርባታ ላይ ስንሰማራ መጀመሪያ ማጥናት ያለብን የሚመጣው ገበያው ያዋጣል? ሰውነቱ ኪሎ ጌን ያደርጋል? ስንት ኪሎዎችን ምን ያህል ኪሎ ደርሰውን መሸጥ ያለብን? ሰውነታቸው እንዲያድግ፣ ሰውነታቸው ስጋን እንዲያመጡ የውስጥ ጥገኛ ማስወገጃ መድኃኒቶችን እንሰጣለን? እንዴት አለ በሽታዎች ያጠቋቸዋል? በሀገራችን ኢትዮጵያ በትላልቅ ሆቴሎች፣ በትላልቅ ሬስቶራንቶች፣ በባህላት በቤታችን የፍየል ቁርጥ ይበላል። የፍየል ቁርጥ በጣም ጣፋጭ ነው። በጣም ስናኝከው ስጋው ስስ ነው፣ መድኃኒት ነው። ይህን ስጋ ስንበላ ከእንስሳ ወደ ሰው የሚተላለፉ በርካታ የጤና ችግሮች ወደኛ እንዳይመጡ ወይም ደግሞ አብዛኞቹ እነዚህ የስሞል አኒማል ስሞል ሩሚናንት የምንላቸው በግ፣ ፍየል ያሉ እንስሳዎች የሚያጠቋቸው በሽታዎች ወደ ሰው ይተላለፋሉ። ስለዚህ በስጋቸውን ስንበላ ከእነሱ ጋር በሚኖረን ንክኪ በሽታዎች ከእንስሳ ወደ ሰው ስለሚተላለፉ ለጥንቃቄ ምን ማድረግ አለብን? ክትትልና እንክብካቤ ሕክምና ማድረግ አለብን። እነዚህ ሕክምናዎች ናቸው እንግዲህ ፍየሎች የያዛቸው በሽታ ወደ ሰው፣ ወደ ህፃናት፣ ወደ አረጋውያን ብሎም ደግሞ ወደ ወጣቶች እንዳይተላለፍ የህክምና አገልግሎት ልንሰጣቸው ይገባል። ይሄ ህክምና አገልግሎት ሰውነታቸው ውስጥ ያሉት ፓራሳይቶች እንዲወገዱ፣ ሰውነታቸው ውስጥ ያሉት ፓራሳይቶች ሲወገዱላቸው ኪሎን እንዲያመጡ፣ እንዲሁም ደግሞ የምንበላቸው ስጋዎች ጣፋጭ እንዲሆኑና ከተለያየ በሽታ ነፃ የሆኑና ጤናማ ሰውነት እንዲኖረን እንዲያደርጉልን
ሕክምና መስጠት አለብን። ይሁን እስቲ ይሄ ሙክት ምን ያክላል? እንደዚህ ያሉ ሙክቶችን በቤታችን ብናረባ፣ ለቤተሰቦቻችን ብናረባ፣ ለዘመዶቻችን ብንሰጥ ምን ያህል ውጤታማ እንሆናለን? እነዚህ ፍየሎች ስናረባና ገንዘባችንን በየጊዜው በየ2 ወሩ በየ3 ወሩ ስናገላብጠው ውጤታማ እንሆናለን። የፍየሎች እርባታ በጣም ከሚያዋጡ ስራዎች አንዱና ዋናው ነው። ስለዚህ ፍየሎችን በቀን ስንት ኪሎ አንድ ፍየል ይበላል? ፍየል በህይወት ዘመኑ እያለ ከኛ ጋር ምን ያህል ጊዜ ይቆያል? ፍየሎችን ሙክት ለማድረግ ምን አይነት የህክምና ክትትል ማድረግ አለብን? ፍየሎችን የሚያጠቋቸው ቅድም የነገርኳቸው በሽታዎችና ሌሎችን በሽታዎች እንዳይዟቸው በአመት አንድ ጊዜ የሚሰጣሉ፣ በየ6 ወሩ የሚሰጡ ክትባቶች አሉ። ከነዚህ በሽታዎች ነፃ ባደረግናቸው ቁጥር የኛም ኢኮኖሚ የተሻለ ይሆናል፣ ገንዘባችንን ዋጋ ያመጣል። ፍየሎችን በመቶ ብንጀምራቸው እነዚህን ፍየሎች በመቶ የጀመርናቸውን በአዲስ ዓመት በመስከረም ወር ለምሳሌ 100 ፍየሎችን በአንድ ጊዜ ማርባት ብንጀምር 100 ፍየሎችን በመሸጥ ምን ያህል ገንዘብ እናገኛለን? እስኪ ለምሳሌ የዚህን ሰው እነዚህ ፍየሎች የገዛናቸው እያንዳንዳቸውን በ8000 ብር ሂሳብ ነው የገዛናቸው። ልብ በሉ፣ ከቦታው ላይ በ8000 ብር ሂሳብ ነው የተገዙት እያንዳንዳቸው። እነዚህ ፍየሎች ከገዛን በኋላ አዲስ አበባ ላይ አውጥተን ብንሸጣቸው ምን ያህል ያዋጣሉ? አያችሁ፣ እነዚህ ሁላ ፍየሎች በ8000 ብር ሂሳብ እያንዳንዳቸውን ለትላልቅ ሆቴሎች፣ ለትላልቅ ሬስቶራንቶች ብንገዛላቸው ምን ያህል በሚቀጥለው ፕሮግራም ይህን ሰው እያንዳንዱ ፍየል በስንት እንደተገዛለትና ፍየሎቹ አሁን ያሉበት ሁኔታ ስንቶቹን እንደሸጠ ስንቶቹን ውጤታማ እንደሆነ ይዤላችሁ ቀርባለሁ። ለዛሬ ግን እየተገዙት በዚህ ሂሳብ ያመጣናቸውም ከክፍለ ሀገር ነው። ይህን ሁላ ብዛት ከ325 በላይ የሚደርሱ ሙክት ፍየሎችን ገዝተን እያንዳንዳቸውን በከተማችን ላይ ሙክት እንዲሆኑ ብናበላቸው ብናጠጣቸውና ለሆቴሎች ለተጠቃሚዎች ብንሰጣቸው ሚሊዮነር አንሆንም? የፍየሎች እርባታ ለዚህ ነው በአንድ ጊዜ ወደ ከፍተኛ ኢኮኖሚ ይቀይረናል፣ ከፍተኛ ሀብታሞች እንሆናለን። አሁን ዓላማው ገንዘብ ሚሊዮነር መሆን ሳይሆን ትልቁ ዓላማ ለተጠቃሚዎች የምንሰጣቸው ፍየሎች ንጹህና ጤናማ ሆኖ ነገ ከነገ ወዲያ ደንበኞቻችን ከእኛ እንዲገዙ የተሻሉ ፍየሎችን በብዛት በጥራት በተመጣጣኝ ዋጋ ለማህበረሰብ ማቅረብ ነው ሚሊዮነር የሚያደርገን እንጂ በአንድ ጊዜ ውድ ሸጠን የምናገኘው ብር አይደለም ሚሊዮነር የሚያደርገን። አያችሁ፣ በአንድ ጊዜ ማህበረሰቡን በከፍተኛ ብር ካስጨነቅ ነው ነገ እኛ ጋር አይመጣም። ስለዚህ ለምንሸጥለት ሰው ለባለ ሆቴሉ ዝግጅት ላለበት በዓላትን ለሚያከብረው ማህበረሰብ በተመጣጣኝ ዋጋ ግን ብዙ ፍየሎችን በጥሩ ዋጋ ከሸጠን አዎ ሚሊዮነር እንሆናለን። እውነትም የፍየል እርባታ ሀብታም ያደርጋል። ነገር ግን በውድ ዋጋ ሸጠን ግን ነገ የሚገዛን አናገኝም። ለምን? ይህን ስለሚሰሩ በርካታ ወጣቶች በየቦታው ስላሉ ይመጣሉ። ምክንያቱም እኛ ጋር ትሬኒንጉ ለመውሰድ የሚመጡ በርካታ ሰዎች አሉ። ስለዚህ ፍየሎችን ምን እናደርጋቸዋለን? ምግባቸውን ለምን አልበሉም? ለምንድን እንቅስቃሴያቸው ፈዛዛ ሆነ? ለምንድን ነው የሚያስለው? ለምንድን ነው ተቅማጥ የያዘው? ይሄ እጅግ በጣም የፍየሎችን ሞት ከሚያመጡብን በሽታዎች አንዱ ስለሆነ ቶሎ ሕክምና ልንሰጥ ይገባል። ለዚህ ነው እንግዲህ ወደኛ ማዕከል ላይ መታችሁ የፍየሎች እርባታና ክትትልን ስልጠናን ውሰዱ የምንለው። ፍየሎች ውስጥ አንድ የታመመ እንስሳ ካለ ያንን እንስሳ ወስደን ምን ማድረግ አለብን? ወደ ሕክምና ቦታ ወስደን ልናሳክመው ይገባል። ይህን ሕክምና ከሰጠነው ፍየሉ ምን ይሆናል? ጤናማ ይሆናል። ፍየሉ ጤናማ ሲሆንልን ምን ይሆናል ማለት ነው? ገንዘባችን በቀላሉ ይመለሳል። የገንዘባችን በቀላሉ መመለስ ደግሞ ስራውን እንድንወደው፣ ስራውን እንድንከታተለው፣ በስራችን ውጤታማ እንድንሆን ስለሚያደርገን ሁልጊዜ ምን መስጠት አለብን? የፍየሎች እርባታና ክትትል ላይ አመጋገባቸውን በደንብ ማየት፣ አዳራቸውን በደንብ ማየት፣ ከአዳር በኋላ ያላቸው ምንዛሃቸውን ማየት። ፍየሎች ተኝተው የበሉትን ምግብ መልሰው መላልሰው አመነዘሁ ማለት ኪሎ ነው እያመጡ ያሉት። ባረፉ ቁጥር ኪሎ እየጨመሩ ይመጣሉ። በተኙ ቁጥር ኪሎ እየጨመሩ ይመጣሉ። ባከምናቸው ቁጥር ኪሎ እየጨመሩ ይመጣሉ። ለዚህ ነው ፍየሎችን ካበላናቸው በኋላ እረፍት እንዲያደርጉ ቤታቸውን ትተን መውጣት አለብን። ትተናቸው ስንወጣ በአንድ አካባቢ እረፍት ባደረጉ ቁጥር ሰውነታቸው ወደ ስጋ የተቀየረ ኪሎ እየጨመሩ ጤናማ እየሆኑ ይመጣሉ ማለት ነው። ስለዚህ የፍየሎች እርባታ በአሁኑ ሰዓት ለወጣቱ ትውልድ የምመክረው ሀብታም ለመሆን ሳይሆን ተወዳጅ ለመሆን፣ ተፈላጊ ለመሆን፣ ለነጋዴዎች ለባለ ሆቴሎች አቅራቢ ለመሆን በርካታ ብዙ ደንበኞችን እንድናገኝ እንድንወደድ ስራችን ውጤታማ እንዲሆን ስለሚያደርገን ካችሁ ወደ ፍየሎች እርባታ ስራ ግቡ። ታች ባለው ስልክ ደውሉልኝ። ኃይሉ ነኝ፣ የእንስሳት ሐኪም። መልካም ጊዜ ይሁንላችሁ።